ከሁሉ አስቀድሜ ሀገራዊ ምክክር ስለሚባለው ቀልድ አንዳንድ መረጃዎች ከመስጠቴ በፊት በእናንተ በአዳማጮቼ ስም የምክክር ኮሚሽን ተብዬውን በአፋን ኦሮሞ ሀጥራው ማለት ፈልጋለሁ። በማስከተላውንም ሀጥራው እንድል ይፈቀድልኝ። ካሁኑ አጀንዳም ካርድን መስረቅ ተጀምሯል። የተሳታፊዎችን ካርድ ህገ ወጦች ወስደውታል ተብሏል። ዋዜማ ሬዲዮ እንደዘገበው ከተለያየ አካባቢዎች ለምክክር ኮሚሽን ተሳትፎ የመጡ ተሰብሳቢዎች መግቢያ ካርድ አልቋል ተብለዋል። ለተሳታፊዎች በሚበቃ መልኩ ካርድ ተዘጋጅቶ እንደነበር የተዘገበ ሲሆን ካርድ የለም የተባሉ ለተሳትፎ የመጡ አካላት ለኮሚሽኑ ባቀረቡት ጥያቄ የሚደንቅ መልስ ተሰጥቷቸዋል። ኮሚሽኑ የካርድ እጥረት ሊከሰት የቻለው ካርዱን ህገ ወጦች ወስደውት ሊሆን እንደሚችል ገልጾ ማጣራት እንደሚያደርግም አሳውቋል። ከዚህ ባሻገር በማይፈልጉት አጀንዳ ላይ ብቻ እንዲወያዩ በመገደዳቸው ራሳቸውን ከምክክሩ ያገለሉ እንዳሉም ያነጋገራቸውን እማኞች ጠቅሶ ዋዜማ ዘግቧል። ካሁኑ አጀንዳም ካርድም የተሰረቀ ነው ለማለት ነው። መቼም ህገ ወጥ የተባሉት አካላት ካርዱን ገንዘብ ሊያወጡበት አይወስዱትም። የተደራጀ ኃይል ነው ሌባው አገዛዙ። ሲጀመር ሰላማዊ ጥያቄዎችን በሽብርተኝነት ፈርጆ ጦር አውርድ ድሮን አንድ ዲስኩሩን በሚዲያ እያስተጋባ ህዝብ በችግርና በፍርሃት ቆፈን ተወጥሮ ኤሊት የተባለ ሁሉ ስለ ዕለት እንጀራው ብቻ አስቦና አማሮ በሚኖርባት ሀገርና ሁኔታ ልመከር ነው ማለት የክፍለ ዘመኑ ቀልድ ነው። እናም የእውነት ሀገር እንድትሻገር መሻቱና ፍላጎቱ ካለን ወንጀለኛን ከመንበሩ ማንሳት፣ የታጠቁ ኃይሎች በውይይት ችግራቸውን እንዲፈቱ ሙሉ ዋስትና መስጠት፣ በሐሳባቸው የታሰሩ ፖለቲከኞችና ጋዜጠኞችን ያለ ቅድመ ሁኔታ መፍታት፣ የሐሳብ ልዩነቶችን ማካተት፣ ከሀገር የተሰደዱ ወደ ሀገር እንዳይገቡ የታገዱ የተለያየ ሐሳብ የሚያራምዱ የሀገሪቱ ዜጎች ተሳታፊ እንዲሆኑ እድሉን ማመቻቸት፣ ገዢው ፓርቲ በወንጀል ተጠያቂ ስለሆነ በምክክር ኮሚሽኑ በሚቀርቡ የጋራ አስተዳደር የሽግግር መንግስት እንዲዋቀር ማድረግ፣ ምርጫ ቅርጫ ተብሎ ህዝብ የተታለለበትንና ንብረቱ የተዘረፈበትን የወንበዴዎች ቁማር መሰረዝ፣ እንዲሁም ዜጎች በብሔራቸው፣ በሃይማኖታቸው፣ በባህላቸው፣ በታሪካቸው ለግል ተወያይተውና ተመካክረው ወደ ኢትዮጵያ መድረክ የሚያቀርቡት የተጣራና የሰከነ የሐሳብ መዋጮ እንዲያደርጉ እድል መስጠት ይፈልጋል። ለዚህም አገሪቱ ከዳር እስከ ዳር በትንሹ በገዢው ቡድን የተሰማራው ሰራዊቱ አራዊት ወደ ካምፑ መሰብሰብ መቻልና ህዝቡ በሰላም ያለ ጦር መሳሪያ ድምፅ ወጥቶ የሚገባበትን ሁኔታ መፍጠር ያስፈልጋል። ሌላው በቱርክና መሰሎቻቸው የሚደገፈው ዋሃቢያ የምክክር መድረኩ ፊት አውራሪ ሆኖ ማየት የምክክሩን ፍትሃዊነት የበለጠ ጥያቄ ውስጥ ይከተዋል። ፊት ለፊት በዲፕሎማሲ ከጀርባ በኃይል ኦርቶዶክሳዊነትንና በመከባበር የሚያምኑትን የጥንታዊቷ ኢትዮጵያ እስልምና ተከታዮችን እየመታ ያለው ይህ የአህመዲን ጀበል የፊት ተሰላፊ ቡድን ነው። ይህ ቡድን የበጀት ችግር የለበትም። ከውጭ እስከ ውስጥ በቂ የገንዘብ ፍሰት አለው። የአማራውን እየበላ የጠላውን የሚያስበላ የማፊያ ስብስብ ነው። በየገጠሩ መሳሪያ አስታጥቆ ያስጨፈጭፋል። በከተማ አክቲቪስት ቀጥሮ የቤተ ክርስቲያንንና የኢትዮጵያን ክብር ያዋርዳል። ፊት ለፊት ደግሞ ሰላማዊ መስሎ ይደራደራል። በፖለቲካ ፓርቲ ስም ነጻነትና እኩልነት ፓርቲ ብሎ ፓርላማ ገብቷል። አንተ እንቅልፍን በጊዜ ካልጨረስክ ዘግይተህ ስትነቃ ጠቅላይ ሚኒስትር ሆኖ በሸሪያ ሕግ የምትመራን ኢትዮጵያ መስርቶ ይጠብቃል። ወደ ሌላኛው መረጃ ስናልፍ ኦህዴድ ብልጽግና በአዲስ አበባ የባለቤትነት ጉዳይ በምክክር ኮሚሽኑ ሊያጸድቅ የፈለገው ጉዳይ ላይ ውሳኔ ካስተላለፈ ቆይቷል። ኦህዴድ ብልጽግና በአዲስ አበባ ጉዳይ ቢያንስ ብሎ የመጨረሻ የያዘው አማራጭ የጋራ ጥቅም የሚል ነው። የጋራ ጥቅም ሲባል በቃሉ ማማር መልካም ነገር እንዳትጠብቁ። እስካሁን ኦህዴድ ብልጽግና በአዲስ አበባ ባለቤትነት ጉዳይ ቢያንስ ብሎ በመጨረሻ አማራጭነት ሲከተል የቆየው ለኦሮሚያ ልዩ ጥቅም የሚል ነው። በምክክር ኮሚሽኑ እንዲወሰን ቢያንስ ተብሎ የመጨረሻ አማራጭ ተብሎ የተወሰነው የጋራ ጥቅም ነው። ይህ የጋራ ጥቅም ማለት ኦሮሚያና አዲስ አበባ በጋራ ይወሰናሉ ማለት ነው። ከአዳነች አቤቤ በተጨማሪ ሽመልስ አብዲሳ በአዲስ አበባ ላይ የመወሰን ስልጣን ይሰጠዋል እንደማለት ነው። ለሌሎች ኢትዮጵያውያን ከልዩ ጥቅም ወደ ጋራ ጥቅም አቋም ቀይረነዋል ብለው አቆንጅተው ቀባብተው የሚያቀርቡት ይህንን አቋም ነው። ኦህዴድ ብልጽግና በምክክር ኮሚሽኑ በዋናነት ጥርሱን ነክሶ ከሚሰራባቸው ጉዳዮች የአዲስ አበባ ባለቤትነት ጉዳይ አንዱ ነው። ለዛም ነው 4000 ተሳታፊ ይኖረዋል ለሚባለው ምክክር ተጨማሪ ህገወጥ 3000 ከኦሮሚያ አምጥተው ያጥለቀለቁት። 4000 ተሳታፊን ጠጋበል ብለው ከተቀመጡት 3000 ህገወጥ ተሳታፊዎች ባሻገር ከ4000 መካከል ከ40 በመቶ በላይ የብልጽግና መዋቅርና አባል ነው። ቀሪው መግቢያ ካርድ የለም ተብሎ ሌላው በአንድ አጀንዳ ብቻ አልወያይም ብሎ ቀርቷል። በዚህ ሁሉ መሃል ከናካቴው አዲስ አበባ የኦሮሚያ ነች ብሎ በእጅ ብልጫ ሊያስወስን ይችላል።
እዚህ ማጭበርበር ውስጥ አይደለም ዋና ከተማዋን የሌሎች ክልል ከተሞችንም የኦሮሚያ ናቸው ብለው እጅ ማስወጣት ይችላሉ። በሌላ በኩል ኦህዴድ ብልጽግና በምክክር ኮሚሽኑ ጉዳይ በርካታ አቋሞችን ይዟል። ብዙዎች ደግሞ በጓዳ የተያዘባቸው አቋምና በይፋ ለህዝብ የሚነገረው እጅግ የተለያየ ነው። ለአብነት ያህል በክልሎችና በህገ መንግስቱ ጉዳይ ለህዝብ የሚነግሩትና በውስጥ አቋም ያዘበት የተለያየ ነው። የሚጠናከር እንጂ የሚፈርስ ክልል የለም፣ የሚጨመር እንጂ የሚቀነስ አንቀጽ የለም ብለው አቋም ይዘዋል። ይህ ከላይ የቀረበው ሐሳብ በጊዜ የለንም መንፈስ እየሮጡ ያሉት የኦህዴድ ብልጽግና ሰዎች አቋም ነው። ይህንን አቋማቸውን ለሌሎች የብልጽግና ቅርንጫፍ ጽሕፈት ቤት አባላት ጭምር ግልጽ አድርገውላቸዋል። እንደተለመደው ለሚዲያ ፍጆታ የቆጤ ባጡን ሲናገሩ ቢደመጡም ምክክር የሚባለው የኦህዴድ ብልጽግና ዓላማን ለማሳካት የተዘጋጀ እንጂ አጋን ነው የሚናገሩትን ሁሉ የሚያካትት አይደለም። አንዳንዱን ህዝብ መክሮበት ነገር ግን ያልወሰነበት አስመስለው አዳፍነው ሊያልፉት ይችላሉ። አንዳንድ ቅን ወገኖች የክልል አደረጃጀት የሚሻሻል ይመስላቸዋል። አንዳንዶችማ እርግጠኛ ሆነው ሲናገሩና ሲጽፉም ይስተዋላሉ። ይህ የማይሆን ከንቱ ምኞት መሆኑን የኦህዴድ ብልጽግና ሰዎች ግልጽ አድርገዋል። የሚጠናከር እንጂ የሚፈርስ ክልል የለም ብለው እንቅጩን ተናግረዋል። እርማችሁን አውጡ ማለታቸው ነው። አሊያም ልዩ ኃይሉ ላይ እንዳደረጉት አማራ ክልል እንደ ቤተ ሙከራ አድርገው ሊሞክሩት ይችላሉ። ኦሮሚያ ላይ እንደማያደርጉት ከተናገሩ ቆይተዋል። ትላንትም ሽመልስ አብዲሳ ደግሞ ተናግሮታል። አንዳንዶች እንደ አንቀጽ 39 ያሉ የህገ መንግስቱ አንቀጾች የሚቀየሩ ይመስላቸዋል። ኦህዴድ ብልጽግናዎች ግን የሚጨመር እንጂ የሚቀነስ አንቀጽ የለም ብለው እንቅጩን ተናግረዋል። ለዚህ ነው ምክክር የሚባለው ሂደት የሀገርን ተንከባላይ ችግሮች ቀርፎ ወደፊት የሚያሻግር ሳይሆን በፈተና ላይ ፈተናን የሚደራርብ በችግሮች ላይ ሌሎች ችግሮችን የሚያከማች ከመሆን ያልፍም የምንለው። ኦህዴድ ብልጽግና የምክክርና ውይይትን መልካም ስም ተጠቅሞ ይህንን ሂደት የስልጣን ማጠናከሪያ ከማድረግ ያለፈ ዓላማ እንዲኖረው አይፈልግም። ከጅምሩስ ድብቅ ዓላማቸውን በሚስጥር ሲወያዩ አፈትልኮ በወጣ የድምፅ ቅጂ ሰምተነው የለ? ለሾርት ሜሞሪያሞችና አውቃችሁ ለተኛችሁ አፋሻ ጎንባሾች ከዚህ ቀጥሎ በትንሹ አስደምጣችኋለሁ። ፖለቲካ ሰዎች ተንኮል ነው፣ ሌላ ምንም ነገር የለው። ሀገር ተንኮል ይደንደሰ ምን ያህል ተንኮል ትችላለህ ነው። ሀገር ምን ያህል ኢንትሪግዳን ተበቹ ደንደሰ ኢንትሪግ አድርገህ መጫወት ትችላለህ። እንዴት ምን ያህል ፕሮፐርሊ ካልኩሌት ቦቴ ስልጣንን እንዴት አድርገህ መጫወት ትችላለህ። ያለበ 100 years ብዙ አመትማ ተሞክሯል። ብዙ ምንም አሸናፊነት የሌለው ትግል ተደርጓል። አሸናፊነት ያለው ትግልን ያመጣ ነው ካልኩሌት አድርገን ነው። የምንችለውን አሳምነን ያልቻልነውን ደግሞ ኮንፊውዝ አድርገን ግራ ጋብተን አሁን የሚያስቸግረው ምንድነው? ሌላ ሰው ለምን ኮንፊውዝ ሆነ ብላችሁ ግራ ሊገባችሁ ይችላል። ምን አገባችሁ? ብልጽግና ካሁን በኋላ የሚያካሂድ ሰው ኦሮሞ መሆን አለበት። ኦሮሞ እንኳን ባይሆን ኦሮሞን መደገፍ አለበት። አማርኛ ወደታች እየሄደ ነው። ይቅርታ፣ አማርኛ ብሔሩን አይደለም ዶክተር፣ አመሰግናለሁ። አማርኛ ቋንቋውን ነው። 5 ቋንቋ ብሔራዊ ቋንቋ ይሁን ስንል ለሌላ ቋንቋ ተጨንቀን አይደለም። አማርኛና ትግርኛ ፌደራል ውስጥ አሉ። 3 አምጥተን ወደታች ለማውረድ ነው። ገባችሁ? ስለዚህ አገር ግንባታ ላይ እድል አለ። እኛን የሚመስል አገር መፍጠር እንችላለን ነው አንደኛው። ለዚህ ነው ብልጽግናን እየገነባን ያለ ነው። ሁለተኛ ብልጽግናን እየገነባን ያለ ነው አገሪቷን ለመገንባት ነው። ኔሽን ቢልዲንግ ከ100 ዓመት በፊት የነበረው ፌል አድርጓል፣ ወድቋል። አንድ ቋንቋ፣ አንድ ባህል፣ አንድ እምነት የሚለው ወድቋል። አሁን እኛ እንደ ኦሮሞ ኢትዮጵያ ንፈካት እኛ የምትመስል ኢትዮጵያ መልሰን ለመገንባት ኦሮሞማንም ለመገንባት አቅም አለን። እዛ ላይ መስራት አለብን። እንደምታውቁት ድንበሮች አልቀዋል፣ አዋጆች አልቀዋል። የምናረጋግጠው ለስም ነው እንጂ መፍትሄዎች አሉ። አዲስ አበባ ላይ መፍትሄ የሚያመጣ 3 ነገር ነው። አንደኛ ሰው ማስገባት፣ በህግም በህግ ውጪም በምንም ሰው ማስገባት።
ኢሶ ዱዋን ባየቴፍ ዱበቱንስ ማለት ነው። እኛ ብዙ ወሬ ስለበዛ ተውን። የኛ ህዝብ ከመስራት ይልቅ ማውራት ስለሚወድ እኛ አፋችን ይዘን ነው የሰራነው። የምንችለውን ሁሉ አድርገናል። አንድ ዲሞግራፊው መቀየር አለብን። ይሄ ነው አንደኛው። ስለ አዲስ አበባ ዝም ብለን አዲስ አበባን እንመልሳለን ብሎ መፎከር አይቻልም። እንዴት አድርገን ፈንጂው እንዴት ታፈነደዋለህ? አሁን ኦሮሚያ እየበለጸገች ነው። የፌደራል መንግስት ኦሮሚያን በግሉ ስላለው ለሌላ ብሔር በጣም እየተጨነቅን ስለሆነ የፌደራል መንግስት እናካፍላለን ማለት ነው። ከመላው የኦሮሞ ህዝብ ጋር ብልጽግና ይቀጥላል። የኦሮሚያ እድገትም ይቀጥላል። ኦሮሚያም ታድጋለች። እናሳድጋለን፣ እናጠናክራለን። ኢትዮጵያን እንደምንፈልገው እንፈጥራለን። እየፈጠርን ነው። ስለዚህ